ስለዚህ ኢሹ አንስቶ ትምህርት ሲሰጥ ማመን ያቃተኝ በጣም ነው ደስ ያለኝ በእውነቱ። ለአዲስ ሲመጣ እነሱንም እያያዝ እንደገና እነዛንም ደግሞ እንደዚሁ እያደረግን እነዛ ስንል ወደ 78 ፋሚሊ ደረስን። ያልተገዛን በቅኝ ስላልተገዛን አንገታችን ቀና አድርገን የምንሄድ በትክክለኛው መንገድ መሄድ የምንፈልግ ነው። ማንም ሰው እንዲጫንን አንፈልግም። እኛም የሰው መብት መንካት አንፈልግም። ዊኬንድ አናቅ፣ ለቅሶ አንደርስ፣ ሰርግ አንሄድ። ምክንያቱም በጣም ስራው ከባድ ነው። በጣም ለእኛ ሳይሆን ለህብረተሰቡ ተጎድቷል ብዬ አስባለሁ። እንኳን የኛ ሰው ነጮች ራሳቸው ማልቀስ ያህል ነው። በጣም በጣም ነው ያዘኑት። ለምን እንደዚህ አይነት ነገር ሲከፈት የኛ ቻሌንጅ አለው በጣም እንደዚህ ኒውስ ዜና የማድረስ የሆነ ነገር የመስራት ስፔሻሊ አውስትራሊያ ላይ ያለው ኮሚኒቲ አጠቃላይ የኛ ኮሚኒቲ በጣም አስቸጋሪ ነው። ቶሎ ድጋፍ አይሰጥህም። ሰላም ጤና ይስጥልኝ ተመልካቾቻችን፣ እንደምን ሰንብታችኋል? ይህ እቱ ሚዲያ ነው። ዛሬ እንግዲህ አንድ እንግዳ ወደ ብሪዝበን ይዤላችሁ ቀርብ ያለው እንግዳይም አቶ ወርቅነህ ይባላል። ብዙ ሰው ታውቁታላችሁ ብዬ አስባለሁ። ለማታውቁት እንግዲህ ራሱን በማስተዋወቅ ፕሮግራሙን ይጀምራል። ጥሬን ተቀብለ እንግዳይ ለመሆን ስለፈቀድክ እጅግ በጣም አድርጌ አመሰግናለሁ። እስቲ አቶ ወርቅነህ ማን ነው? ራስን አስተዋውቅ። አመሰግናለሁ ፌቨን ስለጋበዝሽኝ። እኔ ወርቅነህ ባዬ ይባላለሁ። ባለትዳር እና የሁለት ልጆች አባት ነኝ። ኗሪነቴም እዚሁ ብሪዝቤን ውስጥ ነው። ስንት ጊዜ ሆነ ወደ አውስትራሊያ ከመጣ? አሁን እንግዲህ ወደ 26 ዓመት ሆነ ማለት ነው። በጣም ረጅም ጊዜ ነው። አዎ፣ አጋጣሚ ሆነው ደግሞ አውስትራሊያን ዴይ ነው እዚህ ሀገር የገባ ነው እና አውስትራሊያ ዴይ ሲከበር እኛንም የመጣንበትን ቀን አብረን እናከብራለን። ኦኬ። አውስትራሊያ በዛ ጊዜና በአሁን የዛን ሰዓት እንዴት ተቀበለቻችሁ? አውስትራሊያ እንግዲህ በአሁኑ የተለየ ነው። ድሮ በእናንተ ጊዜ በዛ ጊዜ ደግሞ እንግዲህ ይለያል እና እንዴት ወደ አውስትራሊያ ለመምጣት ሳሰብክ? ወደ አውስትራሊያ የመጣሁት እንግዲህ በነበረው የፖለቲካ የለውጥ ጊዜ ላይ በቤተሰብ ምክንያት ቤተሰብ ስለነበረኝ በፈሱ በቤተሰብ ምክንያት ነው እኔ ሀገር ጥዬ እንደወጣ የሆንኩት እና ወደ ኬንያ ነበር መጀመሪያ ያመራሁት። ኬንያ ወደ 7 ወር ተቀምጬ ከዛ ወደ ዩጋንዳ ሄድኩኝ። ዩጋንዳ ለ6 ዓመት በተለያዩ በስራም እንዲሁ በስደተኝነትም እዛ አሳልፌ መጨረሻ ላይ ወደ አውስትራሊያ ልመጣ ችያለሁኝ። አውስትራሊያ እንዴት ተቀበለች በዛ ሰዓት? ያው ቻሌንጅ እንዳለ ነው፣ ግን ስኬትም ቻሌንጆችም አንድ ላይ ነው የሚመጣው የሰው ሀገር ስለሆነ እንዴት ነበረ? እስኪ በእናንተ ጊዜ ትንሽ ጥቂት በለን። እንግዲህ እኛ ስንመጣ ያው ብዙ ሀበሻም አልነበረም። እዚህኛ ያለንበት ስቴት ብሪዝቤን ከተማ ብዙም ሀበሻ ስላልነበረ ጥቂት ነበሩ። የነበረውም እዚህ የጠበቁን ሀበሾች ጥቂቶች ነበሩ። በዛን ጊዜ ደግሞ የኮሚኒቲው ምንም ይህን ያህል በደንብ የተጠናከረ አልነበረም። እኛ በመጣንበት ጊዜ በራሳችን ነው በራሳችን እኛ ስንመጣ በቃ ለምንድን ነው ከኛ ኤክስፒሪየንስ ሰው ለምን አይወስድም በማለት አንዳንድ ለውጦች እዚህ ሀገር ያለና ከኛ ሀገር ያለውን አንድ ላይ ባላንስ አድርጎ ለመሄድ ትንሽ አስቸጋሪ ጊዜ ነበር እና በምግብ ምክንያት ቀላል ሊመስለን ይችላል አሁን ስናስበው፣ ግን አዲስ ሆኖ ሲመጣ እዚህ ሀገር ያው የተለያየ አመጋገብ ስልት ያለን ሰዎች ነን። ሀገር ቤት ለምሳሌ ሀገር ቤት ጮማ እንደ ልብ የሚበላበት ነው። ምንም ችግር አይኖርም። ናቹራልም ስለሆነ ሆነ አላውቅም። እዚህ ግን ፋቱን ከበላሽ በጣም ለጤና ችግር እንደሚሆን በራሳችን ላይ ፈትነን ያየ ነው። እኛ ሳናቅ አዲስ እንደመጣን ዝም ብለን እንበላ ነበር እንደ ሀገር ቤቱ እና ክብደት ጨመረ። የሌለ ስፖርት ምንሰራ ነው። ስፖርት ለመስራት ብሞክር ትንፋሽ አጠረኝ። ከዛ በኋላ በሱ የተማርኩት እና
አዲስ ሰዎች ሲመጡ እኔን ያየ ተቀጣ በማለት መልኩ እውነት ነው ያዝብላል። ያለንን ልምድ አዲስ ለሚመጡ ሰዎች ለምን አናካፍልም? እኛስ በራሳችን ላይ ተምረናል። ስለዚህ ሌሎች ሲመጡ ደግሞ ይህንኑ አንዳንድ ነገሮችን ብዙ ነገሮች አሉ እሱን ማስረዳት ያስፈልጋል በማለት እኛ ስንመጣ ሌላ ከኛ ቀጥሎ የመጡትን ሰዎች ሄደን ጎበኘን፣ ኢንፎርሜሽንም ነገርናቸው። ልክ እንደናንተ ደግሞ እኛም ልክ እንደዚህ ነበር አዲስ ስንመጣ እናንተ እድለኞች ናችሁ፣ እኛ ቀድመን በእኛ ተምረን እናንተን ኢንፎርሜሽን ነግረናቸዋል፣ አንዳንድ ነገሮችን አስረድተናቸዋል እና እኛ ደግሞ አሁን ደግሞ አብረን ሆነን አዲስ የሚመጡት መጠየቅ አለብን በሚል ለአዲስ ሲመጣ እነሱንም እየያዝን እንደገና እነዛንም ደግሞ እንደዚሁ እያደረግን እነዛ ስንል ወደ 78 ፋሚሊ ደረስን። ያ 78 ፋሚሊ። ከዛ ለምን እንደዚህ ከሆነ ለምን ነገር እንትን አንዳንድ ቦታ ለምን አንሄድም ጉብኝትስ አናደርግም በሚል የተለያየ ቦታ ወደ ጎልድ ኮስት፣ ሰንሻይን ኮስት የመሳሰሉትን ባስ እየተከራየን እቁብ ለምን አናደርግም ተብሎ አዲስ ለሚመጣ ሰው ያን እቁብ እንዲደራጅበት እንሰጠዋለን። በአዲስ ሶፋ በአዲስ ምን እኛ እንደመጣ ነው ሳይሆን እኛ ስንመጣ በነበረው ሳይሆን አሁን በተሻሻለ መልኩ እንደዛ እያለ ግን ወደ 78 ፋሚሊ ማለት ከነ ልጆቹ ብዙ ልንሆን እንችላለን። ደብል ባስ ተከራይተን በተለያየ ቦታ እንሄድ ነበር እና ምግባቸውን ሁላችን ምግባችን እያያዝን በጣም ጥሩ ነበረ። በዚህ እንማማር ነበር። በኋላ ላይ ያው እንግዲህ ፖለቲካው ምኑም ሲገባ ተበታተነ። ብዙ ተጠቅመዋል። ትዳር ሁሉ የያዙ አሉ በዛን ጊዜ። እኛ በዛ ስብስብ ተዋውቀው አሁን ትዳር ይዘው ወልደው ከብደው የሚኖሩ ሁሉ አሉ እና በዛ ሁኔታ ነበረ ያሳለፍነው። ከዛ በኋላ እንግዲህ ያው በኮሚኒቲም በምንም የታቀፈ ኮሚኒቲም እንደገና እየዳበረ መጣ። በዛው መልኩ መሄድ ጀመረ። እንደገናም ደግሞ አንተ ሬስቶራንት ነበረክ። የመጀመሪያ ሬስቶራንት ነው መሰለኝ ብሪዝበን ላይ። አዎ የመጀመሪያ ሬስቶራንት ነው። እኔ ከዛ በኋላ ታክሲ ነበረ የምነዳው። አንድ ስራ በመጀመሪያ ላይ ስራ ገባውና አየሁት እና ጀስት አልተመቸኝም። ምክንያቱም አፍሪካን እንደ እንትን ነው የሚያዩት እና እኛ ደግሞ ይህን አላደግንበትም፣ አልተገዛንም። በቅኝ ስላልተገዛን አንገታችን ቀና አድርገን የምንሄድ በትክክለኛው መንገድ መሄድ የምንፈልግ ነው። ማንም ሰው እንዲጫነን አንፈልግም። እኛም የሰው መብት መንካት አንፈልግም እና በገባሁበት ቦታ ላይ ጀስት ያንን የሚያንጸባርቅ የተለያዩ ነገሮች እንደው እንደ ጆክም ጭራሽ ያደረጉብን ነበር። ወጣሁ። ከዛ በኋላ ተቀጥሬ ላለመስራት ወሰንኩና ታክሲ መንዳት ጀመርኩ። ታክሲ እንደ ሰው 50-50 የሚባል ነገር አለ። 12 ሰዓት ሽፍት እየሰራን ቆይተን ትንሽ ቆይተን ደግሞ የራሴን ታክሲ ሼር አድርገን ገዛን ከሰው ጋር። በራሴ ታክሲ ስሰራ ቆየው። በዛ ትንሽ ገንዘብ አጠራቀምኩኝ እና ሬስቶራንት ልከፍት ቻልኩ። የመጀመሪያ ሬስቶራንት ነው፣ ልክ ነው። ግን በጣም ጥሩ ነበረ። በተለይ ነጮች ናቸው በብዛት የኔ ካስተመሮች። ነዋሪው ወዶት ነበረ። ክትፎ፣ ጥሬ ክትፎ ሁሉ ይበሉ ነበር። በጣም በቃ በደንብ ለምደውት ነበር እና ሙዚቃ ደግሞ የማጫውተውም የጃዝ ኢትዮ ጃዝ ሚውዚክ ነው ብዙ ጊዜ የሚጫወተው እና በሱም ይደሰታሉ፣ ቤተሰቦቻቸው ያመጣሉ። በጣም ጥሩ ይሰራ ነበር ሬስቶራንቱ። ግን በሊዝ ምክንያት ሊዙን በማጠፋቸው በእነሱ ምክንያት 12 ዓመትን ጨርሼ በቃ ዘጋን ማለት ነው። ሌላ ቦታ ላይ ለመስራት አልሞከርክም እንደገና? ወይስ የሬስቶራንት ነገር የሬስቶራንት በቃ ቋቅ ብሎናል በጣም በእውነት። ዊኬንድ አናቅ፣ ለቅሶ አንደርስ፣ ሰርግ አንሄድ። ምክንያቱም በጣም ስራው ከባድ ነው። በጣም የሬስቶራንት ነው በጣም ከባድ ነው። በዛ ምክንያት እፎይ ነው ያልነው እኛ። ምናልባት ተጠቃሚው አዲስ ሲመጣ አዲስ የሚመጣው ኢትዮጵያኖችን በጣም ነበር ማስተናግደው።
እንዳልኩሽ በቃ በኢንፎርሜሽን ደረጃ በአንዳንድ ነገሮችም ዌልካምን በማለት ወደ ተለያዩ ቦታን በመውሰድ ወደ ቤተክርስቲያን ክርስቲያን ከሆነ ወደ ቤተክርስቲያን የሚሄዱበትን መንገድ ወስጄ እዛ በማስተዋወቅ እስላሞችን ካሉ ወደ መስጊድ እንዲሄዱ ጥቆማ እያደረኩ ጴንጤም ወደ ጴንጤ ብቻ በመጣው መልኩ እያስተናገድኩኝ ጥሩ ጥሩ መገናኛ ነበረ ለህብረተሰቡ። በጣም በጣም ለእኛ ሳይሆን ለህብረተሰቡ ተጎድቷል ብዬ አስባለሁ። እንኳን የእኛ ሰው ነጮች ራሳቸው ማልቀስ ያህል ነው። በጣም በጣም ነው ያዘኑት። ተመልሼ ወደዛ ለመግባት ግን የግድ በእውነት ሬስቶራንት ግን አዎ ብዙ ሰውን ያገናኛል እኮ ምግብ ቤት እዚህ ሀገር እንዲያውም አንደኛው ነገሩ ምግብ ቤት ነው ሰውን የሚያገናኘው፣ ሬስቶራንት ነው በጣም የእኛን ሰው ራሱ የሚያገናኘው። እና ወደፊት እንግዲህ እንደምትመለስበት ተስፋ አደርጋለሁ። አይ ዶንት ቲንክ ሶ። አሁን ምን እየሰራ ትገኛለህ? ምን ላይ? አሁን እንግዲህ ባለቤቴም እንደዚሁ ምግብ ነክ ነገሮች የኳንታስ ምግብ እንትን ካምፓኒ ገብታ እየሰራች ነው። ኦኬ እኔም ዲሊቨሪ እየሰራው ነበረ። እሱን አሁን ለጊዜው ነበረ እንትን ያልኩት። ኦኬ አሁን ኮርስ ነገር መውሰድ እየወሰድኩ ጨርሻለሁኝ። የራሴ የሆነ ፕላን አለኝ ወደፊት እንግዲህ ያንን ስጨርስ ያው በሌላ ጊዜ ደግሞ አስተዋውቅሻለሁ። እግር ኳስ ቡድንም ታሰለጥናለህ። እንደገና ደግሞ የኢትዮጵያ ሬዲዮም ነበራችሁ አይደለ? ብሪዝበን ላይ እሱ ነገር እየደረሰ ምን ያክል ጊዜ ሰራችሁ? እንዴት ነው? ከኮሚኒቲው ሰፖርት አገኛችሁ ወይ? ለምን እንደዚህ አይነት ነገር ሲከፈት የኛ ቻሌንጅ አለው በጣም እንደዚህ ኒውስ ዜና የማድረስ የሆነ ነገር የመስራት ስፔሻሊ አውስትራሊያ ላይ ያለው ኮሚኒቲ አጠቃላይ የኛ ኮሚኒቲ በጣም አስቸጋሪ ነው። ቶሎ ድጋፍ አይሰጥህም። እና እንዴት ሆናችሁ እንዴት አደረጋችሁ? እሱ ከምን ደረሰ? እውነት ነው። የዚህ ሀገር ፎር ዩቢ የሚባል ብሮድካስት አላቸው እና ያ የኮሚኒቲዎች ብሮድካስት ነው። እዛ ላይ የተለያዩ ዜጋ ወይም ደግሞ የተለያዩ ብሔረሰብ እንትን ያለበት ላይክ ሶማሌ የተለያዩ ሀገሮች ያሉበት የሚያስተላልፉበት ነው እና በዛ ውስጥ እኛም እንደምንም ብለን ህብረተሰቡን ጠይቀን ሜምበርስ አሟልተን 30 ሰው ያስፈልግ ነበር። 30 ሰው አሟልተን ያው እናስተላልፍ ነበር እና አንድ ነብሱን ይማረው በጣም በጣም ወዳጄ ወንድሜ የሆነ በጣም ኮሚኒቲው ጠቃሚ ለኮሚኒቲ የነበረ ለኮሚኒቲውም ሊቀመንበር የነበረ ታዲዮስ በየነ የሚባል ነበረ። እሱ ወንድሜ አሁን በአጋጣሚ በህይወት የለም። በጣም ያሳዝናል። ከሱ ጋር ሆነን እናስተላልፍ ነበር እዚህ ለብሪዝቤን ህዝብ ለብሪዝቤን እና አካባቢው እና ህብረተሰቡን በጣም ይጠቅም ነበረ። እንደ በእኔ ግምት በጣም የስራ የሚያገኙበትን መንገድ የት እንደሆነ ማንኛውንም ኢንፎርሜሽን እንጠቁማለን። ሄደው እንዲያመለክቱ ማንኛውም ነገር ሞር ኢንፎርሜሽን ከፈለጉ እንዲጠይቁን ስልካችንን ኮንታክታችንን እናስቀምጣለን። ደግሞ አዝናኝ የሆነ የተለያዩ ትረካዎች፣ ማስታወቂያዎች እንደ እነ ፍቅር እስከ መቃብር የነበሩ የአዲስ አለማየሁ እንትን እንተርክ ነበር በዛ ጊዜ እና በህብረተሰቡ ጥሩ አስተያየት ነበረ። ጥሩ ድጋፍ ነበረን። ደስተኞች ነበሩ። እንግዲህ እንዳልኩሽ ነው በተለያየ ምክንያት እንግዲህ የሚከፈለው ክፍያ የለውም። በበጎ ፈቃደኝነት ነበር ስናገለግል የነበረው። የኛ ችግር አልነበረውም። ግን እሱ ወንድማችንም ደግሞ በህይወት የለም፣ ተለየን። የተለያዩ ነገሮችም ተከሰቱና ልናቋርጥ ችለናል። ነገር ግን ተስፋ የማያስቆርጥ ነገር አሁን እርግጥ በአንድ ከ3 ቀን በፊት ምናልባት ሳምንት በፊት አንድ ወጣት ደውሎልኝ ነበረ። ለትምህርት እዚህ ሀገር ለትምህርት የመጣ ለፒኤችዲ የመጣ ወጣት ነው እና እዚህ ነዋሪ እንደሆነ ገልጾልኝ ሬስቶራንትም መጥቶ እንደነበረ ነግሮኛል። ምናልባት በመልክ ባየው እንጂ በስም አላስታወስኩትም። ይሄንን ሀሳብ አካፍሎኝ ነበር እና እኛ ይህን ለማንቀሳቀስ ፈልገናል፣ ህብረተሰቡን ለማገልገል አስበናል እና አንድ 5 ነው 6 የምንሆን አባሎች አሉን። በዚህ ደግሞ ፈቅደውልናል። ቀስ ብላችሁ 30 ትሞላላችሁ ብለውናል እና
አሁን እንደዛ ልንጀምር ስለሆነ ለህብረተሰቡ ማሳውቅልን እ፣ አንተም አንዳንድ ሀሳብ ካለህ ደግፈን ብሎ ደውሎልኛል እና ተስፋ አለኝ ይሄ ነገር በወጣቶች ከተያዘ ተተኪ አለ ማለት ነው። ይሄ ነገር ወደፊት የማይቆምበት መንገድ ላይ ይሆናል የሚል ተስፋ አለኝ። ስለዚህ ጥሩ ጅምር ነው። እኔም ራሴ በጣም የተደሰትኩት ያ በመሆኑ እና እሱን በማስተዋወቅ እንግዲህ አንቺም ትደግፊናለሽ። አዎ በደንብ ሲጀመር በደንብ። እነግርሻለሁ፣ አንቺም እሺ። በማስተዋወቅ ትደግፊናለሽ። አረ ምንም ችግር የለውም። ዋናው ህብረተሰቡ የኛ ሰው አንድ ላይ መተባበር አለበት። እነሱ ለምን ኢንፎርሜሽን የምናገኘው አንዳንዴ በቋንቋ ጎበዝ የሆኑ ሊኖሩ ይችላሉ። አንዳንዱ ደግሞ እ፣ ገና ማለት በመቆየትም አይደለም ቋንቋ የሚለመደው የራሳቸው አክሰንት አለ፣ ያስቸግራል። አንዳንዴ የአውስትራሊያ ትክክለኛዎቹ ሲያወሩ እንዲያውም እኔ ግራ ነው የሚያጋባኝ። አንዳንዴ በጣም ጠጋ ብዬ ነው የምሰማው እና በራሳችን ቋንቋ እንዲያውም የሚተላለፍ ነገር ለእኛም ጥሩ ነው። ጥሩ ኢንፎርሜሽን ቶሎ ይደርሰናል። አንዳንዴ ዘግይተን ነው የሆነ ነገር የሚደርሰን እና ጥሩ ነው። ኧረ በደንብ ሰፖርት እናደርጋለን። በደንብ ነው የምናስተዋውቀው። ልጆቹንም እናበረታታቸዋለን። የእግር ኳስም ቡድን አለ ብሪዝበን ላይ። አንተ ሰፖርት አድርገህ ሜልበርን ድረስ ይዘሃቸው ትሄዳለህ እና ወጣቶቹ ላይ ምን እያረክ ነው? ምን አይነት ተሳትፎ አለ ከነሱ ጋር? ይሄ እንግዲህ ከተነሳ ረዥም አመት ከልጆች ጋር ነው ያለሁት። በተለያየ ጊዜ በየአመቱ እዚህ ያሉትን ወጣቶች ኢንከሬጅ በማድረግ በተቻለ መጠን አንድ ላይ እንዲገናኙ በማድረግ እና ለዚህ እንዲሰለፉ የእነሱን ጥረት ተጨምሮበት እያያዝኩኝ ለሜልበርን ቶርናመንት ለብዙ አመታት ይዣቸው መጣ ነበር እና በዚያን ስናደርግ በጣም እንደዚህ ቀላል አይደለም። በዚህ መልኩ ድጋፍ አግኝተናል የምለው ብዙም ነገር የለም ከህብረተሰቡ። ያው ሁሉም በያለበት በየቦታው የሚሮጥበት ጊዜ ነው እና የኮሚኒቲውም የተዳከመበት ጊዜ ስለሆነ ምንም ነገር ማድረግ የማይቻልበት ደረጃ ላይ ስንደርስ በቃ ከኪሳችን ገንዘብ እያዋጣን ነበር የምንሄደው እና አንዳንድ ደግሞ እንደው ይረዱናል ብለን የምንችላቸውን ሰዎች በግል እየጠየቅን ከዚህም ብቻ ሳይሆን ከሌላ ስቴቶችም ሰዎች በበጎ ፈቃደኝነት ኮሚኒቲው እንዳይዳከም የሚፈልግ ገንዘብ እየላኩልን ለጎደሉት ወጣቶች የትራንስፖርት ገንዘብ እየሰጡን እዚህም ያሉትን ከህብረተሰቡ አንዳንድ ሰዎች እንደዚሁ ጠይቀን ለምነን ባዩ በቃ እንደዛ ያደረግን በየአመቱ እንሳተፍ ነበር። በጣም የሚገርምሽ ጥሩ ነበሩ ልጆቹ። በጣም ጥሩ ተሳታፊዎች ናቸው። በዲሲፕሊንም በጣም ጥሩ ነበሩ። ከዚህ በፊት እንዳውም ዋንጫ ሁሉ ይዘን መተናል እና ስቴቶችን ሁሉ አሸንፈን ከዛ በኋላ እነዛ እያደጉ ሲሄድ ደግሞ ሌሎቹ ላይ መስራት ጀመርኩ። ሌሎቹ ደግሞ ተተኩ። እነዚህንም ደግሞ እስከተወሰነ ጊዜ ድረስ ያው ስንመላለስ ነበረ። እንግዲህ አንዳንድ ጊዜ ችግር አይጠፋም ምልሽ እዛ በኮሚኒቲ እኛ እንግዲህ ኢትዮጵያን ኮሚኒቲ ደግፈን ነው እኛ የምንመጣው። እዚህም ከዚህም የኢትዮጵያ ኮሚኒቲ ነው። ከተለያዩ ስቴቶች ያሉት ኢትዮጵያ ኮሚኒቲዎች ድጋፍ ይዘን ነው የምንሄደው እነዚህ ተጫዋቾችን እና እዛ ስንሄድ ዋናው ኮሚኒቲ ደግሞ ሜልበርን አለ። መጠለያ ይሰጡናል፣ ምግብ ይሰጡናል፣ ትራንስፖርት ሳምታይምስ አሁን እንኳን አስቸጋሪ ሆኗል፣ ግን ትራንስፖርት ሁሉ እየተመላለሱ ያመላልሱን ነበርና ጥሩ ነበረ። ነገር ግን ተለያይቶ ነበረ። ሜልበርን ያለው ኮሚኒቲ ተከፍሎ ነበር ለሁለት እና ያ ነገር ትንሽ እኛ ላይም ኢምፓክት አመጣ እና ስንሄድ ተከፋፍለው የነበረው ሰውም እንትን እየቀነሰ ምናምን እናገኛለን እና ይሄ እንደዚህ መሆን የለበትም፣ አንድ ካልሆናችሁ እኛም አንመጣም ካሁን በኋላ እያል በሄድን ቁጥር እንትን እያልናቸው ነበረ የምንመጣው። እኛ አንመጣም ካሁን በኋላ አንድ ሆኑ፣ ህብረተሰቡ አንድ ይሁን እያልን ነበርና አንድ ሊሆኑ ሲሉ እንግዲህ የፌዴሬሽን አለ፣ የየስቴቱ ፌዴሬሽን ደግሞ እኛ አለን። ከብሪዝቤን ያለው ከሜልበርን አህመድ
እና እንደዚሁ ሌላ አንድ ሁለት ሰው ከዛ ከታዝማኒያ እንደዚሁ ታዲዮስ የሚባል ልጅ ነበረ። ከሲድኒ ሰለሞን ሙሉጌታ እና እኛ ከዚህ እንግዲህ የስቴቶችን ወክለን ነው የምንሄደው። ስንሄድ እያስጠነቀቅናቸው ነው የምንመጣው። አንድ ሁኑ፣ አንድ ካልሆናችሁ አንመጣም እያልናቸው ነበር። እና አንድ ሲሆኑ እነዚህ ንግግር ሲጀምሩ የእኛንና በኋላ የተፈጠረውን የስፖርት ፌዴሬሽን ማገናኘት ነበረባቸው ኮሚኒቲ እና እኛን አገናኝተው አቀናጅተው ሁሉንም በቃ በአንድ ላይ እንዲሄድ ማድረግ ነበረባቸው። ያን ነገር አላደረጉም። እንግዲህ በተጨማሪ ሰለሞንን ብታናግሪ በደንብ ያብራርልሻል። ምክንያቱም እሱ ሁሉንም እንትን ስለሚያውቀው ብትጠይቂው መልካም ነው። እና በዛን ጊዜ የነበረ እንትን ለተወሰነ ጊዜ የእኛን ተሳትፎ ቀንሶታል። ለ3 ዓመት ምናምን ያህል አልሄድንም። ከዛ ለመጀመሪያ ጊዜ ነው አሁን ዶክተር ተስፋዬ ሜሴጅም ላከልን። ምንድነው ኑ ነገሮችንም እንትን እናስተካክላለን፣ አሁንም እኮ አንድ መሆን ይቻላል፣ ሌሎችንም እንደዚሁ እየተናገርን ነው ምናምን ብሎ ሜሴጅ ሲያደርግልን አይ እንግዲህ እስኪ እንሂድና እንየው ብለን አቶ ሰለሞን ሲድኒም እኔም ተመካክረን ያው ልጆቻችንን ይዘን ተሳትፎ አድርገናል። በአሁኑ ጥሩ አቀባበል ነበር ያደረጉልን። ልጆችንም ጥሩ አቀባበል ነው ያደረጉላቸው። ትራንስፖርታችን ከዚሁ ከኮሚኒቲው እና ስፖንሰር ደግሞ ተፈልጎ ስፖንሰር ተችሎን ያን አድርገን ልንመጣ ችለናል። በአሁኑ ለወደፊትም እንግዲህ ተጠናክረን ለመቀጠል ተስፋ አለን። በአሁኑ ስፖንሰር ያደረጉንም ለወደፊቱ እንደሚያደርጉ ተስፋ ቃል ገብተውልናል። ኮሚኒቲውም ምንም የተዳከመ ቢሆንም ድጋፍ እንደሚያደርግ አንዳንድ እንደዚሁ ስፖንሰር መፈለግም ቢሆን ድጋፍ እንደሚያደርግልን ተስፋ ሰጥተውናል። ስለዚህ እኛ እንቀጥላለን። እንግዲህ በፊትም ቢሆን በራሳችን ነው። አሁን ረዱን ካረዱን ለምንንም ቢሆን አንቀርም። እሱ እውነት ነው። አሁን ኮሚኒቲው ያለበት ስታተስ ለወጣቶች ምን እያደረገ ይገኛል? ኮሚኒቲውስ እንዴት ነው? የሜልበርን አሁን ጥሩ እየተንቀሳቀሱ ነው። በጣም ብዙ ጥሩ ፕሮጀክቶችም እያሳዩ ነው እና የብሪዝበን አለን ቢሉን ጥሩ ነው። ኮሚኒቲዎቹ እንደ አንተስ ተሳትፎ እዛ ውስጥ በምን ትሳተፋለህ? በኮሚኒቲ አሁን በእግር ኳሱ አይነው ወጣቶችን እንደምትረዳ ወጣቶቹ ጋር እንደምታሳልፍ የበለጠ ወጣቶቹ ላይ መስራት ይጠበቅብናል እና ኮሚኒቲው በሱ ላይ ምን እየሰራ ይገኛል? ለምን ሁላችንም እኔ ብቻ እናንተ ብቻ ሳይሆን ሁላችንም እኔ የከሌ ቤት ሳይባል አንድ ላይ ብንሰራ ወጣቶቹ ብዙ ነገር መለወጥ ስለምንችል ኮሚኒቲው ምን እየሰራ ይገኛል? እውነት ለመናገር ኮሚኒቲው ተዳክሟል። እኛ ጋር ያለው ኮሚኒቲ በጣም በጣም የተዳከመ ነው። ፋንክሽን ማድረጉንም እንትን አለ። ምክንያቱም በቃ ምርጫ ተደርጎ ሁሉ ነገር መተላለፍ የነበረበት ጊዜ ነበር። እሱ አልፎ 2 ሰዎች ናቸው ኮሚኒቲውን ይዘው ያሉት አሁን እና ምንም ምርጫም ተደርጎም አያውቅም። በህጉ መሰረት ከሆነ ምንም እንትን የለውም፣ ህጋዊ መብት ህጋዊ እንትን የለውም። ምንድነው መሆን ያለበት? ምናልባት ወደፊት ኮሚኒቲውን ለማጠናከር ህብረተሰቡ እንደገና አባል በመሆን እና ምርጫ በማድረግ ኮሚኒቲውን እንደገና ማንሳት ይቻላል። በዚህ አንድም ልጅ አለች የምትደክም ይሄን እንትን ለማድረግ ምትሰራ ልጅ አለች። አሁን እስካሁንም እዛው እንግዲህ ስንት ዓመት ነው ኮሚኒቲ ውስጥ ነበር ነው። እኔም በአመራር ደረጃ ለ4 ጊዜ ተመርጬ ሰርቻለሁ። ምን በተለያየ ተርም ነው፣ ከ2 ጊዜ በላይ መመረጥ አይቻልም እና በመጀመሪያው ለ2 ዓመት ተመረጡ። ከዛ 3ኛ ዓመት ስለማይቻል ህጉ ስለማይፈቅድ ወጣሁ። እንደገና ደግሞ በምርጫ ላይ እንደገና ገብቼ ነበረ ቆይቷል። ከዛ በኋላ ግን ሌሎች እየተመረጡ አብሬ እያገለገልኩ በተለያየ መልኩ እየደገፍኩ ነው ያለሁት። አሁንም ቢሆን ከዛ ውስጥ ውጭ አይደለሁም። በግሌ በተቻለ መጠን ህብረተሰባችን የሚጠቀምበት የሚችለው መንገድ ሞክራለሁ። በተለይ ወጣቶች ላይ ብዙ ያሳስበኛል። ብዙ ነገሮች አሉ ምልሽ በቤተሰብ ደረጃ በልጆችም እንደዚሁ ማየው ነገሮች አሉ። በተለያየ ቦታ ችግር የገጠመው በየእስር ቤቱ ያሉ
በአይምሮ ችግር ያለባቸው ይሄ ሁሉ የሚከሰተው ከመጀመሪያው ካለማወቅ መጀመሪያ ላይ ሁላችን ላይ የሚደርስ ነው። አዲስ ስንመጣ የተለያየ የቤተሰብ አስተዳደግ ሊኖር ይችላል እንደ ሀገራችን እና ይሄንን ባላንስ ማድረግ የማንችልበት ነገር ስለሚሆን ወጣቶችን ላይ ትኩረት የማደርገው ምልሽ አሁን በዚህ በኳሱ ላይ ብዙ ጊዜ ወደ ስፖርቱ መንገድ ቢሄዱ ከዛ ምናልባት ሌላ ስራም ቢጠብቅም ግን የስፖርቱ ደግሞ ሞር ወደ ሌላ ቦታ ከመሄድ ይልቅ ወደዛ መሄዱ ልጆቹን ጥሩ ይጠብቃቸዋል ብዬ ስለማስብ ነው በስፖርቱ ላይ የምሰራው ነው። ሌላ ግን ብዙ ነገር ምልሽ ተናግረን የማንጨርሰው ብዙ ችግሮች ሊኖሩ ይችላሉና ያንን ግን በጋራ ሆኖ ያው አንቺ ደግሞ ለዚህ መልኩ በማስተማር በኩል ለህብረተሰቡ ተደራሽ በማድረግ ይሄን ነገሮችን ብዙ ስራ ይጠበቅብሻል ብዬ ገምታለሁ። እና እንግዲህ በወጣቶች ላይ ያለኝ በኮሚኒቲውም ያለኝ ተሳትፎ በሰፊው ነው። እኔ ምንም ጊቭ አፕ አላደርግም በኢትዮጵያኖች ላይ በእኛ የራሳችን ህብረተሰብ ስለሆነ ጊቭ አፕ አላደርግም። ግን ሳጀስት የማደርጋቸው ነገሮች አሉ። ምናልባት ወጣቱን አሁን በቤተ ክርስቲያን በየመስጊዱ በዚህ በሌላ ሃይማኖት በፕሮቴስታንት እምነት ተከታዮች ዘንድ በመካከሉ ላይ የተለየ ወጣቶችን ወላጆችን ከወጣቶች ጋር ያላቸውን ሪሌሽንሺፕ በምን መልኩ መቀየር እንደሚችል የዚህ ሀገር አኗኗር ዘይቤና የሀገራችን አኗኗር ዘይቤ ምን አይነት መሆኑን ምን ማድረግ እንዳለብን ሁለቱን አቀናጅተን በምን መልኩ መሄድ እንዳለብን ምሳሌ እየሰጡ ቢያስተምሩ ከብዙ ችግሮች ልንተርፍ እንችላለን ብዬ እገምታለሁ። በጣም እሱ ላይ እኔም በጣም ብዙ ጊዜ ነው የምናገረው። በዚህ አጋጣሚ እንዲያውም ለብሪዝበን ለሚኖሩት ኢትዮጵያውያን መልእክት ማስተላለፍ ከፈለገ በመሀል ላይ ኮሚኒቲው እንደገና መቆም ስላለበት እኔ ምን አገባኝ ብሎ የሚኖር ትውልድ ነው በዚህ ሰዓት ያለው እና ሁላችንም ያገባናል። ኮሚኒቲ ማለት ህዝብ ነው፣ ሀገር ነው፣ ማንነት ነው። ስለዚህ ያን ነገር መልእክት ብታስተላልፍና ሰዎች መጥተው ኮሚኒቲ ቦታ ተገኝተው መምረጥ መብት እንዳላቸው ድምፅ መስጠት እንዳለባቸው። እዚህ ሀገር አሁን ምርጫ ባትመርጥ ትቀጣለህ። እኛ ቅጣት የለውም፣ ግን በፍቅር መጥተው ኮሚኒቲው እንዲቀጥልና ጥሩ ነገር እንዲሰራ መጥቶ ድምፃቸውን ቢሰጡ ማስተላለፍ የምትፈልገው መልእክት ካለ በመሀል እድል ውስጥ። እሺ፣ አመሰግናለሁ። ያው ቅድም እንዳልኩሽ ነው እንግዲህ እዚህ ሀገር ያለ ኮሚኒቲ በጣም እጅግ እንደተዳከመ ህብረተሰቡ ሁሉም ያውቀዋል። ሌላው ቀርቶ በየአመቱ አዲስ ዘመን እንኳን ማክበር የማንችልበት ደረጃ ላይ ነው ያለነው። ይሄ እንዳልኩሽ ቅድም ሬስቶራንቱ ስላለ አዲስ ዘመን እንደዚህ ያልኩ በዛ ሰውን ጠራለሁ ምን ላለው በዛ እናከብረዋለን እንጂ እንደ በፊቱ በኮሚኒቲ ተከብሮ እንኳን የማያውቅበት ደረጃ ላይ ደርስ ነው። ያ መቼም በጣም መውረድ ነው እና ጥቅሙ ይሄ ኮሚኒቲ ቢጠናከር ጥቅሙ ለራሳችን ነው፣ ለወጣቶች ለተተኪው ትውልድ አሁን ለሚወለዱትም ተወልደው ደግሞ ከፍ ያሉትን ገና ብዙ ነገር የሚቀራቸው ማስተማር የሚገባን ብዙ ነገሮች አሉ። ያንን አሁን እኔ ምሳሌ የማደርገው በቤተክርስቲያን አሁን ቅርብ ጊዜ በጣም ደስ ያለኝ በጸሎቱ መካከል የተማረ ዲያቆን አለ ቤተክርስቲያናችን እና ብድግ ብሎ ስለዚህ ኢሹ አንስቶ ትምህርት ሲሰጥ ማመን ያቃተኝ በጣም ነው ደስ ያለኝ በእውነቱ። እና በቋንቋ በእንግሊዘኛ ነው በደንብ አድርጎ ለወጣቶቹ ጥሩ ትምህርት ነው የሰጠው። እንዳውም ከዛ ካለቀ በኋላ ሄጄ በጣም አመስግኘዋለሁ። እና እንደዚህ አይነት ነገር ሊበረታታ የሚችል ነገር ነው በተለያዩ እምነቶች ቦታ ላይ ሁሉ በእስልምናም ቢሆን የኛ ኮሚኒቲ በፕሮቴስታንትም ቢሆን ይሄንን ፕሮግራም አድርገው ለተወሰነ ለግማሽ ሰዓትም ይሁን በጸሎት በሚያደርጉበት ጊዜ አቁመው ይሄን ነገር ትምህርት ቢሰጥ ለልጆቹ አንድ ቀን ደግሞ ሌላ ጊዜ ለወላጆች እንዲህ አይነት
ትምህርት ቢሰጥ በጣም ብዙ ወጣቶችን ሊመልሱ ይችላሉ ብዬ ገምታለሁ። ይሄንን እኔ ሳጀስት አደርጋለሁ። ሌላው ኮሚኒቲውን ለማጠናከር እንግዲህ ሁሉም ቢተባበር ለራሱ ህብረተሰብ፣ ለራሱ ልጆች፣ ለራሱ ህብረተሰብ ጥቅም ነው እና ያ ደግሞ ከራስ አልፈን ለሌላው የማሰብ እንትን ይጠይቃል። ካለዛ እኔ ሁሉም ምን አገባኝ፣ እኔ ሁሉም ኑሮ ይኖራለሁ ካልንኮ ሁሉም ሰው እኔም ማንም ሰው ኑሮውን መኖር የሚያቅተው ሰው የለም። ግን እኔ ለራሴ ወንድም ለወገኔ ካላሰብኩ፣ ያ ወገን ደግሞ ለእኔ ካላሰበ፣ መተሳሰብ ከሌለ፣ ፍቅር እንዲነግስ ካልሞከርን፣ መፈቃቀር፣ መዋደድ፣ እርስ በርሳችን የሚያዋደድን ነገር መፍጠር ካልቻልን ምን የት እንደርሳለን? እና ኮሚኒቲውን ለማጠናከር አሁን በዚህ አጋጣሚ መልእክት የማስተላልፈው እንሰባሰብ፣ እንገናኝ። ይህን መልእክት የምሰሙ ደግሞ ምናልባት እንደዋወል እና ኮሚኒቲውን እናጠናክር። ኮሚኒቲው ምናልባት አለ ብዬ ነው የምገምተው። መቼም ያው ስሙ አለ። ስሙ ስላለ ያንን ይዘን በዛ መርጠን በስነ ስርዓት መርጠን ጥሩ ኮሚኒቲ እንዲቀጥል ማድረግ እንችላለን። ይሄንን ሁላችንም እንድናስብበት ለብሪዝቤን ነዋሪ ህዝብ በሙሉ አደራ ላለሁኝ። ሌላ ተጨማሪ ነገር የለኝም። እንግዲህ ሰምቶም እንግዲህ አክት እንደሚያደርጉ እንደሚመጡ ተስፋ አደርጋለሁ። እንግዲህ በዓል ደርሷል። ደግሞ እርድ አለ አሉ እናንተ ጋር ደግሞ እርድ አለ። ብሪዝበን ብዙ ማን ነው ደግሞ የኔን ሹክ ያለች ሰው ነው የነገረኝ። በጣም እርድ አለ እና ሲሉኝ አረ እንደ ኢትዮጵያ እርድ አለ በጣም በትልቁ ነው ያለው ብሪዝበን እና ሜልበርን አሉኝ። እስቲ ስለሱ እንዴት ነው ተዘጋጃችሁ ለእርዱ? ወል እንግዲህ አመት በዓል በመጣ ቁጥር ያው እንግዲህ ሃይማኖታችንም ነው ባህላችንም ነው። የፋሲካ የዘመን መለወጫ የመሳሰሉት እንግዲህ ያው እርድ ፍለጋ ነው ሰው የሚሄደው እና ጾምም አለ። ጾሙ የሚፈሰክበት ጊዜ ነው እና በዚህች ሳምንት ውስጥ እንግዲህ ያን ፍለጋ ወዲያ ወዲህ ስንሯሯጥ ነበር እና እንግዲህ ያው ይፈጸማል ማለት ነው። ተገኝቷል፣ በሬውም ተገኝቷል። ሁሉም እንግዲህ በእኛ በኩል አንዳንዶቻችን ያው እንደዛ እናደርጋለን። እንደዚሁ ደግሞ በግም ምንም የሚያርዱ ብዙ ሰዎች አሉ እና አመት በዓሉን እንግዲህ እንደዛ አድርገን እናሳልፈዋለን ብለን ተስፋ አለን። እንግዲህ በዓል እንዴት ነው ብሪዝበን ላይ እንዴት ነው? በደንብ እንደ ሀገር ቤት ነው የምታከብሩት ወይስ በየቤታችሁ ብቻ ነው ወይስ እንደዚህ አንድ ያው ሬስቶራንት ሲኖርህ አውቃለሁ በደንብ ነው የሚከበረው ሬስቶራንት ላይ ሁሉም ሰው ይመጣና፣ አሁን ግን እንዴት ነው የምታከብሩት? አሁን ያው እንግዲህ ሁሉም በየቤቱ ነው። እኛ በፊት ሬስቶራንት ላይ በፍስክ ልክ ሌሊቱኑ እንዳውም እንዳገሩ እንዳይረሳ በማለት ሌሊት ላይ ከቤተክርስቲያን ሰው እንዲመጣና እዛ እንዲፈስክ እናደርግ ነበረ። ጀስት በበጎ ፈቃደኝነት እንዳይረሳ እና አሁን ግን ያው እንግዲህ ሬስቶራንቱም ተዘግቷል። ቤተክርስቲያንም ሁሉ ነገር ካለቀ በኋላ ሁሉም በየቤቱ ነው የሚሄደው። በነጋታው እንግዲህ መጠራራት አለ። ጓደኛ ጋር ይጠራራል፣ ዘመድ ከዘመዱ ይገናኛል። የኔን ተሞክሮ ከጠየቅሽኝ ቄጠማ ሁሉ ትክክለኛ ቄጠማ ሁሉ ፈልጌ ነው። ሬስቶራንቱ ቄጠማ በቄጠማ ነው የሚሆነው። እጣን ይጨሳል፣ ቡና ይፈላል፣ የተለያዩ የባህላዊ ሙዚቃዎች ወይም ደግሞ መዝሙር እናደርጋለን እና ሰው እንኳን አደረሳችሁ እያለ ይገባል። ልክ እንደ ሀገር ቤት ነው የምናከብረው ሬስቶራንታችን የነበረው። ምክንያቱም ሁሉም ህብረተሰብ ይመጣ ነበር እኛ ጋር እና ነጮች ራሳቸው ግራ ይገባቸዋል። ምንድነው ይሄ ምንድነው ይላል ነው ቄጠማውን እና እንግዲህ ነግራቸዋለሁ፣ አብራራላቸዋለሁ። ሬስቶራንቱ ምልሽ ብዙ ነገር ነው ያጎደለው። ባህላችንን ያስተዋውቅ ነበረ። በጣም ብዙ ነገሮች ነበር የምናስተዋውቀው እዛ እና ግን እንግዲህ ከአቅም በላይ ሆነ። ሊዙን ሊያድሱልን አልቻሉም። የራሳችን የነበረውን ሊዝ ነው
6 ዓመት አላድስም ብለው ማስወጣት ስለማይችሉ ጀስት 6 ዓመቱን ጨርሰን ነው የወጣነው። እና እንደዛ ነበረ። አሁን ደግሞ በየቤታችን ያው ይሄን እንቀጥላለን ማለት ነው። እውነት ነው። ምናልባትም ድሉ ወደፊት ለአሁኑ ባይደርስም ወደፊት የአዳራሽ ደግሞ አድርገን ሁል ጊዜ የምናደርገው እንደዛ ላደርግ ሞክራለሁ። አይ ቆንጆ ነው። ብሪዝበን ላይ እንዴት ነው ስራ አለ? ስራ የማግኘት እንዴት ነው? እንደገና ወጣቶች ደግሞ እየመጡ ነው አዳዲስ ስኮላርሺፕ እና እነሱን የማግኘት በደንብ ኮሚኒቲ አለ ወይ ብሎ ይጠይቃሉ ሲመጡ። ያ ኮሚኒቲ ከሞላ ጎደል ብዙ ቦታ ላይ የለም ማለት ይቻላል። እና እንዴት ነው እነሱ ሰዎች በየቤተ ክርስቲያኑ አግኝታችሁ ሰፖርት ታደርጋቸዋለህ? ኦፍኮርስ አዎ፣ ስለ ሰፖርት እንደምታደርጋቸው ሰምቻለሁ። እሱን እስቲ እና ስራ ለማግኘት በጣም እየተቸገሩ ነው። አብዛኛው ሰው በጣም ስራ የለም ብሬዝበን ላይ ያሉ ነው። እና ስለሱ ነገር ጥቂት በለና። እሺ እንግዲህ የፒኤችዲ ተማሪዎች በብዛት ነው የሚመጡት እዚህ ሀገር እና ያው ሲመጡ ደግሞ የሚፈልጉትም ኢትዮጵያ ፈልገው ኢትዮጵያ ሬስቶራንት ምናምን ብለው ነው የሚመጡት። ሲመጡ በደንብ እቀበላቸዋለሁ። እኔ አዲስ የመጣ ከፍሎ አያውቅም። አዲስ ከሆኑ አላስከፍልም እና ጋብዘን ዌልካም ብለን ስልክ ተለዋውጠን ከዛም ምን እንደሆነ ምልሽ ቤተክርስቲያንም የሚፈልጉ ከሆነ በቤተክርስቲያን ወስደን አስተዋውቀን ከህብረተሰቡ ጋር ቀላቅለን በጣም ጥሩ ስራ ነበር የምንሰራው። እና የመጡት በሙሉ በግሩፕ ሆነው 15-20 ሆነው ቀጠሮ ይዘው እኔ ጋር ይመጣሉ እና ቡክ አድርገው ይመጣሉ። ከዛ በኋላ እነሱ ደግሞ እንደገና በልተው ጠጥተው ከፍለው ሁሉ ይሄዳል። እና ለራስም ነው ምልሽ ጥሩ ነገር ማድረግ ለራስ ነው። እና እስካሁን በጣም በጣም ወዳጆች ሆነን በተለያየ ጊዜ እንገናኛለን፣ በስልክም እንገናኛለን፣ ቤተክርስቲያን የሚመጡት ደግሞ ቤተክርስቲያን እንገናኛለን እና በደንብ ተላምደው ከህብረተሰቡ ጋር ተቀላቅለዋል። ያ ሬስቶራንት አንድ ነገር አጎደለ የምለው ምንድን ነው ይሄንን ነው። ሰው በተለያየ መልኩ እዚህ ሀገር ይመጣና አበሻ እየተቀበልኩ በደንብ እያስተዋወቅኩኝ ወደ ህብረተሰቡ እንቀላቅላቸው ነበር። ያ በጣም ጠቃሚ ነበር ለአዲስ ለሚመጡ ሰዎች። እሱ ትንሽ እንትን ብሏል። አሁን እንግዲህ ያው በቤተ ክርስቲያን ነው ወይም ደግሞ ቤተክርስቲያኖች እና መስጊዶች ናቸው እንግዲህ ሌላው ሊያገናኝ የሚችለው። ሲመጡ የእስልምና ተከታይ ከሆኑት ወደ መስጊድ ነው የሚሄዱት። የክርስትና ተከታይ ከሆነ ደግሞ ወደ ቤተክርስቲያናቸው ነው የሚሄዱት። እዛ ነው ሊገናኙ የሚችሉት ማለት ነው። አሁን ግን ምናልባት ወደፊት አሁን እንዳልኩሽ ኮሚኒቲ ከተጠናከረ ኢትዮጵያ ኮሚኒቲ ብለው ሊመጡ ይችላሉ እና ያ በጣም ኢምፖርታንት መሆኑን ቅድም ጠቅሻለሁ። እንበርታ ነው የምለው። በስራ በኩል ግን ብሩዝቤን ስራ የለም እንደዚህ የሚባለው እኔ አላምንበትም። ምክንያቱም ከአንቺ የሚጠበቀውን ነገር ካሟላሽ ስራ ሞልቷል፣ ስራ አለ። ግን አንደኛ ስራ የሚመረጥበት ሀገር አለም። ሁለተኛ ደግሞ አትሊስት ስራ ለመስራት የሚያስፈልገውን ነገር ማሟላት ያስፈልጋል። ምልሽ ከፍተኛ ደረጃ ባይሆንም የተወሰነ እውቀት ሊኖር ይገባል። ኢንተርቪው ስትደረጊ ይሄንን ለማጥናት ነው መጥቶ ቁጭ ከማለት ያን ነገሮችን አጥንቶ ለኢንተርቪው መዘጋጀት፣ የሚያስፈልጉ ኮርሶችን መውሰድ። እዚህ ሀገር ምንም ከባድ ችግር ያለው አይመስለኝም። ኮርሱ ለመውሰድ እንደ አቅምሽ ነው የምትወስጂው እና በዛ መልኩ እንትን ካለ ስራ አለ። ምንም ስራ የለም የሚባለው እርግጥ ሜልቦርን ብዙ አማራጭ ሊኖር ይችላል። ይሄንን ስራ አልፈልግም ብትይ ሌላ ስራ ሊኖር ይችላል። እርግጥ እዚህ ግን ስራ መምረጥ የለብንም። በችሎታችን በአቅማችን ፈልገን ማስታወቂያ ማየት። አሁን እዚህ በሰው ነው የሚገባው። ሰው በሰው ነው እንጂ ራስሽ ማስታወቂያ አይተሽ የሚያስፈልጉት ነገር ፎርም ሞልተሽ ሁሉን ነገር ቀጥታ ብታስገቢ ይጠራሉ። እነዛም የገቡት በዛ ነው። ግን እኛ ሰው ነው የምንጠብቀው። ሰው በሰው ነው የሚገባው እዚህ ሀገር። ራሳችን በራሳችን ግን ማመልከት መልመድ አለብን። ፎርም የመሙላት መልመድ አለብን። ያ ከሆነ ስራ ሞልቷል እዚህ ሀገር።
አይ ስለነበረን ቆይታ ተወርቀን በጣም እጅግ በጣም አድርጌ ያመሰግናለሁ። እንግዲህ ሌላ ጊዜ ደግሞ ሬስቶራንትን ደግመ ከፍተን ደግሞ ሰው መገናኛ ቦታ ስለሆነ ወይ በሌላ ስራ ዳግም እንገናኛለን። ማመስገን የምትፈልገው አካል ካለ እድሉን እሰጥሃለሁ። እኔ የማመሰግነው አንደኛ በዚህ በኳሱ እ፣ ወጣቶችን በመርዳት አኳያ ያገዛችሁን በግለሰብም ሆነ በድርጅት ወይም በስፖንሰር ያደረጋችሁንን እ፣ ኢትዮጵያን ኮሚኒቲ ያው እ፣ ማመስገን እወዳለሁ። ተግተን ደግሞ ይህን ኢትዮጵያ ኮሚኒቲን አጠናክረን ለወደፊቱ በጥንካሬ እንደገና እነዚህ ወጣቶችን እንድናደርስ ደግሞ ተስፋ አለኝ። ግን በሌላ መልኩ ደግሞ በቤተ ክርስቲያናት አካባቢ የሚደረጉ ትምህርቶች በጣም 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 ደስ የሚል ነው እና እኔ እንግዲህ እኔ በሚሄድበት ስለኔ የሚሄድበት ቤተክርስቲያን ነው የምነግርሽ፣ ሌላ ቦታ ስለማሄድ አላይም። ግን እዛ ወጣቶችን በቋንቋቸው በማስተማር ረገድ እ፣ ሀሁ እንደዚህ ፊደሉን እንዲቆጥሩ እንዳውም ወደፊት ካልኩሌም ሰርቶ አማርኛ እንትን እንዲማሩ ቋንቋቸውን እንዲያውቁ የማድረግ የቤተ ክርስቲያን ትምህርት ደግሞ እንዲማሩ ወጣቶቹ ይሄን የሚያደርጉት ነገር ልጆቹ ወደ ሌላ ቦታ እንዳይሄዱ እ፣ ቤተክርስቲያን ከያዙ ወደ ሌላ ወደ መጥፎ ነገር እንዳይሄዱ ያደርግልናል እና በዚህ ረገድ ቄስ መንግስቱን በጣም ከፍተኛ ምስጋና ላቀርብ እወዳለሁ። በጣም በጥሩ ሁኔታ ወጣቶችን ይዘዋቸዋል እና ትልቆቹን ከዛ ደግሞ መካከለኞችን እያሉ በእድሜ ልጆቹ እንዲማሩ እያደረጉ ስለሆነ እጅግ በጣም ላመሰግናቸው እወዳለሁ። በዚሁ እንዲቀጥሉ ደግሞ ማበረታታትና መደገፍ እፈልጋለሁ። በሌላም አካባቢ ያለ ህብረተሰብ ቅድም እንደነገርኳችሁ በሃይማኖት መሪዎች ይሄንን በማድረግ ልጆቻችንን ወደ መጥፎ ነገር እንዳይሄዱ መመለስ እንችላለን እና እኔ እንግዲህ እስካየሁት ድረስ እዚህ ሀገርም ሌላም ስቴቶች ባየሁት መልኩ ወጣቶች በሚያሳዝን ሁኔታ በየእስር ቤቱ በአእምሮ በሽታ በተለያየ መልኩ ሲጎዱ እናያለን። እጅግ የሚያሳዝን ነገር ነው እና ያንን ለማስቀረት ከራስ አልፎ ለሌላው ማሰብ ያስፈልጋል እና በሌላ ሃይማኖት እዚህ በእኛ አካባቢ አሁን በእኔ በሚሄድበት ቦታ ያለውን የነገርኩሽ ነው። በጣም እየተሰራበት ነው ያለው። ወጣት የተማሩ ፒኤችዲ የተማሩ ዲያቆናት ነው ያሉት። ቅድም እንደነገርኩሽ በትምህርት በጸሎት እና ከአንድ ቦታ ላይ ቆምና ትምህርት ይሰጣል ለወጣቶቹ። እንደገና ደግሞ ፕሮግራም ተይዞ አርብ እና ቅዳሜ ወጣቶቹ የጥናት ያደርጋሉ፣ ትምህርት ያስተምራሉ። ትልቆቹ ትንሾቹን ያስተምራሉ እና ይሄ ሂደት በጣም በጣም ጥሩ ነው፣ ሊደገፍ የሚገባው ነገር ነው። በሌላም አካባቢ ያለው እንደዚሁ ቢቀጥል ልጆቻችን ሊተርፉ ይችላሉ። ሌላ ምንም ሳጀስት የማደርገው ነገር የለም። አመሰግናለሁ ፌቨን ስለጋበዝሽኝ። አመሰግናለሁ በጣም።